በቂ እንቅልፍ መተኛት ሰውነታችሁን እንድትቀንሱ ያደርጋልን? የዛሬ 4 ዓመት ወፍራም የነበርኩ ጊዜ በእንቅልፍ ማጣት ነው። እሱን ካስተካከልኩኝ የባሰ ከሳለው ብዬ ያሰብኩትን ነገር ሰላም ውድ አገሬ ልጆች፣ ኢትዮጵያውያን ኤርትራውያን ወገኖቼ እንዴት ናችሁልኝ? ዛሬ በአዲስ ቪዲዮ መጥቻለሁ። ባለፈው ቃል እንደገባሁትና የዛሬው ቪዲዮ በጣም አንድ ነገር ማለትስ ከማደርገው ነገር ኪሎዬን ከቀነሰልኝ ውስጥ በጣም ድሮ ምንም ነገር በቃ ተጽዕኖ አይፈጥርም በእኔ ላይ ብዬ ያሰብኩት ነገር ግን የእውነትም ተጽዕኖ ለካስ ይፈጥራል። እሱን ካስተካከልኩኝ የባሰ ከሳለው ብዬ ያሰብኩትን ነገር አሁን ቪዲዮ ላይ ላስተርጉምላችሁና ከዛ በኋላ ተመልሰን መተን አብረን እናወራለን። እሺ፣ ጥሩ የሆነ እንቅልፍ ነው በጣም ከረጅም ቀን ስራ በኋላ የሚያስፈልገን እና ምንፈልግ ነገር ግን ሁላችንም አንችልም ብለን ብዙ አይነት ምክንያቶች እናቀርባለን። ዛሬ ልነግራችሁ መጥቻለሁ እንዴት አድርጋችሁ እንደምታስተካክሉት በደንብ መተኛትን። በደንብ ለመተኛት የምትጀምሩት እና የምትፈልጉት ምን ያህል የኪሎ መቀነሳችሁ አንደኛው ምክንያት ያለ መተኛት እንደሆነ ስታውቁ ነው። 2 ሆርሞኖች አሉ፣ ሌፒን እና ገርሊን። ገርሊን የረሃብ ሆርሞን ነው። ሌፒን ደግሞ የመጥገብ ሆርሞን ነው። እነዚህ 2 ሆርሞኖች የሚጠቅሙን የኢነርጂያችንን ለማስተካከል ነው። ብዙም ሳይሆን ሳይበዛም ሳያንስም ማለት ነው። ከሁለቱም እነኚህ 2 ሆርሞኖች ዝቅ ከፍ ሲሉ በጣም ሊርባችሁ ይችላል። በዚህም የተነሳ ብዙ ሳታውቁት ልትበሉ ትችላላችሁ። በጣም ስለሚርባችሁ ማንኛውንም አይነት ነገር ስኳር ነገር ልላችሁ የፈለግኩት 78 ሰዓት ከመተኛትና ካለመተኛት የሚመጣውን የምግብ ፍላጎት በጣም ትልቅ ልዩነት አለው። በደንብ ያልተኛችሁ ቀን ይርባችኋል። ሰውነታችሁ ድካማችሁን ወደ ረሃብ ልክ እንደ ራባችሁ አድርጎ ነው የሚያሳያችሁ። አሁን እስኪ ላሳያችሁ የተጠናውን ጥናት። ጥናቱም 80 ወፍራም ሰዎችን በማድረግ ነው። እነሱንም በ2 ግሩፕ ከፋፍለዋቸው ግማሾቹ 6-5 ሰዓት የሚተኙ፣ ግማሾቹ ደግሞ 8 ሰዓት የሚተኙ። በደንብ የተኙት 270 ካሎሪ በቅናሽ መብላት ጀመሩ እና ውጤታቸው በደንብ ያልተኙት ኪሎ ሲጨምሩ፣ በደንብ የተኙት ደግሞ ኪሎአቸውን ቀነሱ። በደንብ ሳትተኙ ስትቀሩ መብላት የሚያምራችሁ ነገሮች በደንብ ያላቸው ስኳር ያላቸው ካርቦሃይድሬት፣ ጣፋጭ ነገሮች እንደዚህ አይነት ነገሮች ነው። የዛሬ 4 ዓመት እኔም ላይ ደርሶ ነበር። ወፍራም የነበርኩ ጊዜ በደንብ አልተኛም ነበር፣ ብዙ በላ ነበረ እና እንቅልፌን አስተካከልኩኝ፣ ምግቤንም አመጋገቤንም አስተካከልኩ እና የዛን ሰዓት ነው የተቀየርኩት እናም የከሳሁት። እንግዲህ ውዶቼ ሁሉ የተባለው መጨረሻ ላይ ምን ያህል እንቅልፍ መተኛት ከምታደርጉት ዳይት ጋር አንድ ላይ ሆኖ ምን ያህል ጤናን እንደሚሰጣችሁ ነው የሚያሳየው። የተለያየ ጥናቶች በዚህ ቪዲዮዎች ላይ እና ዩቲዩብ ላይ ካገኛችሁት ተመልከቷቸው ምን ያህል ጠቃሚ እንደሆነ እና እንዲሁ ለኤግዛምፕል አድርጌ ነው ማመጣላችሁ እነኚህን ቪዲዮዎች። በጣም ከሚገባው በላይ በራሴም በፐርሰናል ላይፍ ምን ያህል እንደጠቀመኝ በደንብ እየተኛው ስነሳ ያለው ለውጥ በንጋታው አይደክመኝም፣ አይርበኝም። አለበለዚያ ግን በጣም ነው የሚደክመው፣ በጣም ነው የሚርበው የእውነትና ሳናስበው የራበን ይመስለንና ግን ድካሙ ስለሆነ ዝም ብለን ያገኘነውን ነገር ለምሳሌ አሁን ልጆች ያለን ምግባቸውን አቅርበንላቸው የቀረውን እንበላለን።
ከመድፋት ወይ እንዲህ አይነት ነገሮች በቃ ድካም ስላለብን ብዙ ስለማንተኛ ወይ ደግሞ በቃ ቴሌፎናችንን በጊዜ አጥፍተን ልክ ዳይት እንደምናደርገው በቃ የተወሰነ ሰዓት ልጆቻችን ከተኙ በኋላ በዚህ ሰዓት ነው የምንተኛው ብለን ጊዜ መድበንለት መተኛት ብንጀምር ምን ያህል እንደምንከሳ ልነግራችሁ አልችልም። ስፖርት ለምትሰሩት ደግሞ ስፖርት ሁሉ ስትሰሩ በደንብ ተኝታችሁ ከሆነ ተነስታችሁ የምትሰሩት በጣም ከሚገባው በላይ ነው የሚረዳችሁ። አንዳንድ ጊዜ የስትሬስ ሆርሞናችንን ሁሉ ዝቅ ያደርገዋል። አለበለዚያ ግን በደንብ ያልተኛ ሰው ከሚገባው በላይ የሆነ ዲፕሬሽን ይዘዋል፣ ይጨነቃል። ብዙ ነገር ነው እንትን የሚለው የሚያጣው ማለት ላይ ቀኑን ሙሉ ሰውነቱ ስትሬስ ሲሆን ኮርቲዞሉ የሆርሞኑ ወደ ላይ ከፍ ሲል ዝቅ ሲል ነው የሚውለው። እና በዚህ አጋጣሚ ልነግራችሁ የምፈልገው የኔ ውዶች በነገራችን ላይ ይሄ የመጨረሻው አካባቢ ይሆናል የምሰራው ቪዲዮ ረስቸው ነው የምሰራው ቪዲዮ ስለ ሰውነት መቀነስ። ምክንያቱም ብዙ ቪዲዮዎች ስለሰራውላችሁ በዛው ተመልከቱት እየሄዳችሁና የኔ ውዶች። ምክንያቱም ሌላውን የምሰራው ስለ ሰውነቴ አፕዴት ላደርጋችሁ ምን ያህል ኪሎ እንደቀነስኩኝ ከእንግዲህ በኋላ ላሳያችሁ ብዬ የዛን ሰዓት እንትን እላችኋለሁ። ምንድነው ስሙ ቀርጬ አሳያችኋለሁ ውጤቱን በየ2 ወሩ በየ3 ወሩ ምን ያህል መንገድ እንደመጣሁና ምን ያህል እንደቀነስኩኝ ውዶቼና። ለማንኛውም በዚህ ቪዲዮ ብዙ ሰዎች እንደ ዶክተር ጄሰን እንደተለያዩ አይነት ዶክተሮችም ፐርሰናል ደግሞ ሰዎች በራሳቸው አይተው የደረሰውን ነገር እና የኔ ሳብስክራይበሮች ከኔ ጋር የካርኒቨር ዳየት ለማድረግ የወሰናችሁ ወይም ደግሞ ማድረግ የጀመራችሁ ከጾም በኋላ ማለት ነው ምነግራችሁ ነገር ቢኖር እንቅልፉንም ጨምሩበት ውዶቼ። እሺ። እና በዚህ ቪዲዮ እንግዲህ ያው ታዩታላችሁ የኔ እናቶችና በተረፈ ያው እንደነገርኳችሁ ነውና በጣም ያሰብኩት ሌላው ነገር እኔ ለመስራት ያሰብኩት ማለት ነው በአሁኑ ዘመን በጣም ብዙ እናቶች ከእኔንም ጨምሮ በጣም ከሚገባው በላይ ሀሳብ ይዞናል። የልጆቻችን መጨረሻ ምንድነው የሚሆነው? በጣም እየተባባሰበት ነው። የባዕድ አምልኮ የሆሊውድ የማይሰሩት ነገር የለም። በሙዚቃ አድርገው የሚያመጡብን ነገር በብዙ ነገር በትምህርት ቤት አድርገው የሚያመጡብን ነገር እና ይህንን ሁሉ ከእምነታችን ጋር በማያያዝ ማለት ነው የእውነትም የዓለም ፍጻሜ ደርሷል ማለት ይቻላል። እና ውዶቼ በዚህ አጋጣሚ ይቅርታ ስለደባላለኩት፣ በዚህ አጋጣሚ እንደዛ አይነት ሳብጀክቶች ነው ይዤ የምመጣው ካሁን በኋላ። ምክንያቱም ያው በቃ ስለ ዳይቱ ነግሬያቸዋለሁ። ጥያቄ ካላችሁ ወይ ልሰራላችሁ ያሰባችሁት ቪዲዮ ካለ ትነግሩኛላችሁ ውዶቼና ስለዚህ በቃ አሁን ወደ ቪዲዮ ደግሞ እንመለስ። ሌላው ደግሞ ቀዝቃዛ መኝታ ቤት ውስጥ ማለት ቀዝቀዝ ያለ መኝታ ቤት ውስጥ መተኛት፣ በጣም የሞቀ መኝታ ቤት ውስጥ አለመተኛት፣ መስኮት ማናፈስ፣ ቀዝቀዝ ያለ እንትን መውሰድ፣ ሻወር መውሰድ እና ሰውነታችን ራሱ እንዲሰራ ያደርጋል። ሰውነታችን አይታችሁ እንደሆነ እግራችን ሲሞቅ መተኛት ያቅተናል አይደለ? በጣም ከሞቀ እግራችን እና ያንን ማድረግ እና ቀን ላይ ደግሞ ቢቻል ጠዋት ላይ ትንሽ ወይ ወክ ማድረግ ምናምን እሱ ሁሉ ይረዳል በደንብ ለመተኛት ማለት ነው። እና በተቻለ መጠን ስኳር አለመብላት፣ በተቻለ መጠን ከ3 ሰዓት በፊት እንዳየሁትና እንዳነበብኩት ከሆነ ከመተኛታችን ከ3 ሰዓት በፊት ነው መብላት ማቆም ያለብን ውዶቼ። እና ይሄንን ነው የምላችሁ። ሌላው ነገር ደግሞ ሁሉንም ነገር ማጥፋትና ጨለማ የሆነ ክፍል ውስጥ በደንብ ጨለማ የሆነ ክፍል ውስጥ መተኛት፣ ምንም ነገር መኖር የለበትም።
ብርሃን የሚባል ነገር አለ። ብለዛ በደንብ አትተኙም። የእውነት ነው የምላችሁ። በጣም አሪፍ እንቅልፍ በጣም 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 ነው የሚያስፈልገው። በተለይ ኳሊቲ ያለው እንቅልፍ እንዴት አሪፍ እንደሆነ እና ይሄንንም አስቡበት ውዶቼ። አንዳንድ ሰዎች ወደው አይደለም እንደዚህ የአይሮፕላን ላይ አይታቸዋል አይናቸው ላይ የሚጋረድ ነገር አድርገው የሚተኙት። እውነታቸው ነው፣ የእውነት እንቅልፍ ነው የሚወስደው። እና ስለ እንቅልፍ አስቡበት እላቸዋለሁ የኔ ውዶች። እና ያው በጣም ያሰብኩት በዚህ ምንድነው የሚባለው አሁን በቅርቡ በተለያየ ቪዲዮዎች እመጣለሁኝ። የሆነ ጉዞም ስለምጓዝ የጉዞዎቼንም በዛው አመጣላቸዋለሁኝ። በመሀል ለትንሽ ጊዜ ልጠፋ ችል ይሆናል። ምክንያቱም ልደቴን ለማክበርም የጋብቻችንም ለማክበር ስለሚሄድ ለ5 ቀን ወይ ለ1 ሳምንት እጠፋባችሁ ይሆናል። ግን ተመልሼ ያው እመጣለሁ ውዶቼ። በጣም ነው የምወዳችሁ እና እንቀጥል ቪዲዮውን። ዶክተር ጄሰን እንደሚለው ብዙ እንቅልፍ መተኛት ሰውነታችሁን ያስቀንሳል ወይ ብሎ ምርምሩን ሲመለከተው ባገኘው መሰረት በምርምሩ ማለት ነው በጣም ከሚገባው በላይ ይረዳል ነው የሚለው። ዶክተር ጄሰን ደግሞ ይሄ የታወቀ ራሱ ምንድነው የጾም ዶክተር ነው። በዚህ አጋጣሚ የኢንተርሚት ፋስቲንግ ያው ዶክተር ነው፣ ታውቁታላችሁ። እሱ ነው መጀመሪያ ኢንቨንት ያደረገው እሱን ነገር እና እሱ ደግሞ የሚለው ከእንትን ጋር ጾም ጨምሩበት ነው የሚለው። እሱ ደግሞ ለእንቅልፋችሁ እና ትንሽ የሁሉንም አይዲያ እንድታዩ ነው ምን ያህል በጣም እኛ ትኩረት የማንሰጠው ነገር እንቅልፍ ነው አይደለ? እና ይሄ ነገር ምን ያህል ደግሞ ለሰውነታችን ጠቃሚ እንደሆነ የማይታይ ነገር ሆኖ ግን ሰውነታችን ላይ በጣም ለውጥ የሚያመጣ ነው እሱ በሚለው መሰረት። እና ዩቲዩብ ላይ ገብታችሁ ዶክተር ጄሰንንም ቼክ አድርጉት ውዶቼ። እሺ። እና ይሄን ነው እኔ የምለው በቃ። እና ያከሳል፣ ለመክሳት ይረዳናል ከምንበላው ምግብ ጋር። እንግዲህ እንደነገርኳችሁ ምን እንደማረግ አይነቱን ዳይቱን ምናምን ነግራቸዋለሁኝ። እና ከዛ ጋር የምትተኙት እንቅልፍ ጥሩ ከሆነ፣ ስኳር ነገር የማትጠጡ ከሆነ፣ ውሃችሁን ብቻ የምትጠጡ ከሆነ፣ ከ3 ሰዓት በፊት ምግብ መብላት ከመተኛታችሁ ከ3 ሰዓት በፊት ምግብ የምታቆሙ ከሆነ የእውነት ነው የምላችሁ ጤናችሁም እየተመለሰ ይመጣል። እናንተም ምንድነው ስሙ እየቀነሳችሁ እየከሳችሁ ትመጣላችሁ ውዶቼ። አንዱን ነገር ላሳያችሁ ማለት ይሄ ነገር ይጠቅማቸዋል ብዬ ነው የመጣሁት። እና ያው ዶክተር ጄሰንን ቼክ አድርጉት ውዶቼ። እንዳያችሁት ነው። እና ያም ነገር ምንድነው እንቅልፍ ነው። እና በጣም እቸገር ነበር፣ ምክንያቱም ሌሊት ያው ለጸሎት ምናምን ስለምነሳ የነበረው። በዛ ላይ ደግሞ በቃ ኢነርጂ የማገኘው የነበረው ማታ ማታ ነበር ስለ እውነት ለመናገር። እና ቀን ቀን ኢነርጂ የለኝም፣ ማታ ማታ ኢነርጂ ነበረኝ። እና እሱን ነገር ባስተካከል እርግጠኛ ምንድነው ስሙ ሰውነቴ ላይ የሆነ ለውጥ ያመጣል፣ ኢነርጂ ላይ ቀን ላይ ለውጥ ያመጣል በማለት ማለት ነው። በተቻለኝ መጠን አንደኛ ነገር እንዳለው እንዳያችሁት ነው። እና እኔ ከቀኑ 9 ሰዓት በኢትዮጵያ ላይ ነው የምበላው የመጨረሻ ማለት ነው። ከዛ ትንሽ ከራበኝ እንደገና ከራበኝ ብዙ አይርበኝም፣ ትንሽ እንኳን ከራበኝ ምን አደርጋለሁኝ 2 ማንኪያ ቅቤ አደርግና የገበታ ቅቤ እሱን እበላለሁ እንደነገርኳችሁ። ከዛ በኋላ ግን ከመተኛቴ ቀድሜ ስለሆነ ከመተኛቴ እናንተ ከመተኛታችሁ ከ3 ሰዓት በፊት ነው በልታችሁ መጨረስ ያለባችሁ። ቢቻል በጣም በጊዜ መብላት እና ከዛ በኋላ ምን አይነት እንቅልፍ ይኖራቸዋል? አሪፍ እንቅልፍ ይኖራቸዋል። እና ለረጅም ሰዓት የሚተኛ ሳይነሳ የሚተኛ ሰው ከሚገባው በላይ ውስጡ ያለው የኢንሱሊኑ ሬዚስት ስለማያደርግ ማለት ነው
ሰውነታችሁ ውስጥ ያለውን የተጠራቀመውን ነገር በደንብ ያጸደዋል ማለት ነው እና የብዙ ዓመት ጥርቅም ልክ እንቅልፍ ሳይወስደን ሲቀር ብዙ ጊዜ በደንብ ማንተኛ ከሆነ የእሱ መጠራቀም ነው ወደ ውፍረት፣ ወደ ሌላ አይነት ክሮኒክ በሽታ የሚያደርሰን አንደኛው ምክንያት፣ አንደኛው ኮዙ እሱ ነው ማለት እሱ ብቻውን ተጠያቂ ባይሆንም ግን እንቅልፍ በጣም ከሚገባው በላይ ኢምፖርታንት ነው። ምክንያቱም እንዳያችሁት የኮርቲዞል ሆርሞንን በጣም ዝቅ ያደርገዋል እና ስለዚህ የኮርቲዞል ሆርሞን ዝቅ ካለ ደግሞ የእንቅልፍ ሆርሞናችን ስለሚስተካከል እንቅልፍ በደንብ አንቀላፍቶን በደንብ እንደ ኖርማል መተኛት እንጀምራለን። ከዛ ሰውነታችን ውስጥ ያለውን ስለሚጸዳ ከዛ በኋላ እየከሳ እንመጣለን። የሰውነት ማበጣችን ይቀንሳል። ብዙ ነገር ነው የሚቀንሰው እና ውዶቼ እና ገና ጀማሪ ነኝ በዚህ ጉዳይ እና በቃ በጣም ተዘጋጅቼ ምናምን ለመተኛት ከሚገባው በላይ ነው ሁሌ አሁን እንትን ምለው የምቸኩለው። ምክንያቱም በቃ ጸሎቴን በጊዜ ጸልዬ ጨርሼ ምናምን ከዛ በኋላ ልክ ሰዓቱ ሲደርስ የእውነተኛው ሰዓት ሲደርስ የመተኛው አልጋ ላይ ገብቼ እንትን አይኔን ጨፍኜ መተኛት ብቻ ነው እና ስለዚህ ይህንን ፓርት ደግሞ ልንገራችሁ ብዬ ነው ውዶቼ። ይጠቅማቸዋል ብዬ ለእኔ ጠቀመኝ ውድድ ነው ማደርጋችሁ እና በሚቀጥለው ቪዲዮ እስክንገናኝ ድረስ ቺርስ ውድድ